መሽሩም ፋርሚንግ የሚባል አይዲዮሎጂ አለ። የጅብ ጥላ ነው እንጉዳይ የሚባል በአማርኛ መሰለኝ። you put him in the dark and you feed him shit ይባላል። ኤርትራ ውስጥ የሚሰራው ስራ ይሄ ነው። ህዝቡን ጨለማ ውስጥ በማስቀመጥ ቆሻሻ የሆነ መረጃን በመመገብ በምን አቅማችሁ ትከሻ መገፋፋት ውስጥ እንደምትመጡ እኮ ነው ግራ የሚገባኝ። በ30 ዓመት ውስጥ ምን ሰራ መንግስታችን ምን ሰራ ብላችሁ ለምን አትጠይቁ? ለመንግስታችሁ ከምትቆረቆሩት በላይ ቢያንስ ለህዝባችሁ ተቆርቆሩ። ቢያንስ ለህዝባችሁ። ጎንደር ተሞሸረች ማን ሊያገባት ነው? ምን አገባህ? አጨታት ከነበረ ተስፋ ቁረጥ። መንግስት የሰላም የጸጥታ ችግር ባለባቸው አካባቢዎች በሙሉ ያለውን አቅም አሟጦ ሰላም ለማምጣት ይሞክራል። በአንድ እጁ ደግሞ ልማትን ይሰራል። ጎንደር ላይ ብቻም የተወሰነ አይደለም፣ እናንተ እንዳላችሁት አማራ ክልልም ላይ ብቻ የተወሰነ አይደለም። አዲስ አበባም ተሞሽራለች፣ ቢሾፍቱ ተሞሽራለች፣ ኮምቦልቻ ተሞሽራለች፣ ባህር ዳር ተመሳሳይ ነው። ሰመራ ብንሄድ፣ ጅግጅጋ ብንሄድ፣ ድሬዳዋ ብንሄድ፣ ሐረር ብንሄድ፣ ጋምቤላ፣ አሶሳ ከነዚህ ውስጥ የሚያጫቸዋቸው ካሉ ተስፋ ቁረጡ። ስለዚህ ራሳችሁን በተቻላችሁ መጠን ከኢትዮጵያ ጋር ማወዳደር ሊጋችሁ አይደለም። that's not your divisionናችሁ አይደለም እሱ። ስለዚህ የኢትዮጵያ ህዝብ ከኤርትራ ህዝብ ጋር ወንድም ህዝብ ነው። ትልቁ ጋሬጣ አሁን እናንተ ኩርሲውን ስሩ እንደግፍለታል የምትሉት ሽማግሌ ነው። አንድ አባባል አለ፣ ያረጀ ዝንጀሮ ምን ሲሆን ይሞታል ሲባል በጉርምስና ጊዜው የዘለለውን ገደል ለመዝለል ሲሞክር ይሞታል ይባላል። ለሽማግሌያችሁ ይሄንን ነው መንገር ያለባችሁ።